ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች። ብዙዎቻችን ወንዶች ሴቶች በወሲብ ሰዓት በእርግጥ ይረካሉ ወይስ ያስመስሉታል ብለን እናስባለን። አብዛኛውን ወንድ ሴት በአንድ ወሲብ ግንኙነት አንዴ ከረካች በቂ ነው ብሎ ያምናሉ። ነገር ግን እውነቱ ምን እንደሆነ እነግራችኋለሁ። በዛሬ መረጃዬ የሴቶች እርካታ ደረጃ ምን እንደሚመስል፣ በአንድ ወሲብ ግንኙነት ውስጥ ስንት ጊዜ መርካት እንደሚችሉና በእርግጠኝነት መርካታቸውን የምናውቅበት የማያወላውሉ የሰውነት ምላሽና የብልት እንቅስቃሴዎች እናሳያቸዋለን። ይህንን ቪዲዮ ካዩ በኋላ የትዳር አጋራችሁም ሙሉ በሙሉ መረዳት ትችላለች ማለት። ስለዚህ ይህንን ቪዲዮ እስከ መጨረሻው ተከታተሉ። ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮን ከወደዳችሁ ላይክ ማድረግ አትርሱ። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ስለዚህ ሴቶች በአንድ ወሲብ ግንኙነት ስንት ጊዜ መርካት ይችላሉ ስንል የሴቶች እርካታ አቅም ስንት ጊዜ ነው ብለው ስንመለከት የተፈጥሮ ልዩነት ወይም ማልቲፕል ኦርጋዝም የሚባል ነገር አላቸው። ከወንዶች በተለየ መልኩ ሴቶች ከተፈጥሮ ጸጋቸው የተነሳ ከአንድ በላይ ወይም መልቲፕል ኦርጋዝም የመርካት አስደናቂ አቅም አላቸው። ወንዶች ከረኩ በኋላ የማገገሚያ ጊዜ ወይም ሪፍራክተሪ ፒሪየድ ሊያስፈልጋቸው ይችላል። ሴቶች ግን ይህ ጊዜ በጣም አጭር ወይም ስሜታቸው ቶሎ ቶሎ ይመላለሳል። ስለዚህ በአንድ ግንኙነት ውስጥ ከሁለት እስከ ሶስት እና ከዚያ በላይ ጊዜ መርካት ይችላሉ ማለት ነው። እያንዳንዱ የሴት ተፈጥሮ ፍጥነትና እርካታ ምን እንደሚመስል ስንመለከት እንግዲህ ሁሉም ሴቶች አንድ አይደሉም። አንዳንዶች በአንድ ጥራት ያለው የግንኙነት ጊዜ አንድ ጊዜ መርካት በቂ ሊሆናቸው ይችላል። ሌሎች ደግሞ በትክክለኛ ቅድመ ዝግጅት ወይም ፎርፕሌይ እና ፍቅር ከፍ ያለ ባለብዙ እርካታ ወይም መልቲፕል ኦርጋዝም ደረጃ ላይ ሊደርሱ ይችላሉ ማለት ነው። ቁልፉ እንግዲህ የፍጥነት መጠን ሳይሆን የትኩረት ጥራትና ስሜታዊ መስተጋብር ነው ማለት ነው። እዚህ መርካታቸውን የሚያሳዩ የሰውነትና የብልት እንቅስቃሴዎች ወይም እርካታ ላይ ሲደርሱ ሰውነታቸው ምን አይነት ምልክት እንደሚያሳይ ቀጥሎ እነግራችኋለሁ። በአንደኛ ላይ የሚያሳየው ምልክት ምንድነው? የጡንቻ መኮማተር ነው ወይም ኢንቮሉንታሪ መስል ኮንትራክሽን ነው። ሴቷ የእርካታ ጫፍ ላይ ስትደርስ ወይም ኦርጋዝም የብልቷ ውስጣዊ ጡንቻዎች በሪትም ወይም በቅደም ተከተል መኮማተር ይጀምራሉ። ይህንን በውስጣቸው ወንዶች በግልጽ ሊሰማቸው ይችላል ማለት ነው። ሁለተኛ ላይ ጀርባን መገተር ወይም ማጠፍ ነው። ስሜቱ ከፍተኛ ጫፍ ላይ ሲደርስ የሰውነቷ አቀማመጥ ይቀየራል። ጀርባዋን ወደ ላይ መገተር፣ ማጠፍ ወይም ማጠንከር ትጀምራለች። ይህ በፈቃዷ የምታደርገው ሳይሆን ከቁጥጥሯ ውጭ በሆነ የስሜት ጥንካሬ የሚመጣ ነው ማለት ነው። ሶስተኛ ላይ የተለወጠና የጠለቀ መተንፈስ ወይም ሄቪ ኤንድ ራፒድ ብሪዚንግ የምንለው ትንፋሻቸው ይፈጥናል፣ ይንሰፈሰፋሉ ወይም ድምጻቸው ከወትሮ ለስላሳና የተለወጠ ይሆናል። ልብ ምታቸውም በከፍተኛ ሁኔታ ይጨምራል ማለት ነው። አራተኛ ላይ የቆዳ ማቅላት ወይም ሴክስ ፍለሽ የምንለው ነው። በደረት በአንገትና በአንዳንድ ጊዜ ፊት ላይ የሚታይ ሮዝማ ወይም ቀይ የቆዳ ቀለም ይፈጥራል። ይህ በደም ዝውውር መጣደፍ የሚመጣ ግልጽ ምልክት ነው ማለት ነው። አምስተኛ ላይ የብልት አካባቢ ማርጠብና ማበጥ ነው ወይም ጄኒታል ኢንጎርጅመንት የምንለው። ክሊቶሪስ ወይም የቄንጠራና የብልት ከንፈሮች በደም ዝውውር መጥለቅለቅ ምክንያት ይሰፋሉ፣ ያብጣሉ፣ ከፍተኛ እርጥበት ይፈጥራሉ። ሴቷን በዚህ ሰዓት ንክኪውን በከፍተኛ ስሜት ልትሸሸው ወይም ልትጠጋው ትችላለች ማለት ነው። መጨረሻ ላይ እንግዲህ በእርግጠኝነት መርካቷን እንዴት ማወቅ እንችላለን የምንለው ስንመለከት የእርካታ ማረጋገጫ ቁልፍ ምልክቶች የምንለው ጥልቅ መዝናናት ወይም ኮምፕሊት ሪላክሴሽን ነው። ከከፍተኛ ስሜት በኋላ ሰውነቷ ሙሉ በሙሉ ይዘናጋል፣ እጆቿና እግሮቿ ይፍታታሉ፣ ትንፋሻቸው ወደ መረጋጋት ይመለሳል ማለት ነው። ሌላው የፍቅር ስሜትና እቅፍ ወይም መተቃቀፍ ነው። ከዚህ በኋላ ወዲያውኑ ከአጋራቸው ጋር ለመቀራረብ እቅፍ አድርጎ ለመያዝ እና በለስላሳ ንግግር ውስጥ ለመግባባት ከፍተኛ ፍላጎት ታሳያለች ማለት ነው። ሌላኛው የእርካታ ፈገግታ ነው። የፊቷ ገጽታ ሰላምና ከፍተኛ መደሰትን የሚያሳይ እውነተኛ ፈገግታ ይለብሳል ማለት ነው። በመጨረሻም እንግዲህ ሴቶች እርካታን መረዳት ለትዳርና ፍቅር ህይወት ስኬት ዋነኛው ቁልፍ የሆነ ነገር ነው። እያንዳንዷ ሴት ልዩ መሆኗን በማመን ከትዳር አጋር ጋር መነጋገርና የእሷን የሰውነት ቋንቋ ማጥናት ሁልጊዜም አሸናፊ ያደርጋቸዋል። የዛሬ መረጃ በዚሁ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። ቪዲዮን ከወደዳችሁ ላይክ አድርጉ። ለወዳጅ ዘመዳችሁም ሼር ማድረግ አይርሱ። ሀሳብ ካለም ኮመንት ላይ ጻፉልኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ፕሮግራም እስከምንገናኝ
በሰላም ቆዩ።